ሰላም እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ። በዚህ ቻናል እየለቀቅናቸው ያሉትን ቪዲዮዎች ከወደዳችኋቸው ሰብስክራይብ ማድረግና ኖቲፊኬሽን ማብራት እንዳትረሱ። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ አድርሱን። ዛሬ ስለ አስም በሽታ ምንነትና አስም ያላቸው ሰዎች ቢያደርጓቸው ይጠቀሙባቸዋል ያልኳቸውን አንዳንድ ነገሮች አብረን እናያለን። የአስም በሽታ ማለት የሳንባ የአየር ቱቦዎች መቆጣት ሲሆን የሚተነፈሰው አየር ለመውጣት መቸገር ጋር ተያይዞ የሚመጣ በሽታ ነው። አስም በማንኛውም ዕድሜ ላይ ሊከሰት የሚችል ሲሆን ነገር ግን ከ40 ዓመት በታች በሆኑ ሰዎች ላይ በተለይም ህፃናት ላይ ብዙ ጊዜ የሚያጋጥም በሽታ ነው። አስም ያለባቸው ሰዎች ላይ ብዙ ጊዜ የሚታዩ ምልክቶች የትንፋሽ ማጠር እንዲሁም ለማውራት መቸገር የተለመደ ምልክት ሲሆን ማሳል በተለይም ማታ ማታ የሚመጣ ወይንም ስፖርት በሚሰራ ሰዓት የሚባባስ ሳል፣ ፉጨት የመሰለ ሲር የሚል ድምጽ ያለው አተነፋፈስ መኖር፣ ደረትን ወጥሮ መያዝ እና ለመተንፈስ መቸገር ብዙ ጊዜ የሚጠቀሱ ምልክቶች ናቸው። ለአስም በሽታ መጋለጥ መንስኤ ምን እንደሆነ በብዛት ባይታወቅም የተለያዩ ምክንያቶች እንደ መንስኤነት ይነገራል። በዋነኝነት የሚጠቀሰው በዘር ተጋላጭ መሆንና ከተለያዩ የምንተነፍሳቸው የአየር ቱቦዎችን የሚያስቆርጡ ነገሮች ተጋላጭ መሆን ጋር ተያይዞ ይመጣል የሚለው ብዙ ጊዜ ይጠቀሳል። የአየር ቱቦ እንዲቆጣ የሚያደርጉ የተለያዩ ነገሮች ሲኖሩ ቀዝቃዛ አየርና የአየር ንብረት መቀያየር ብዙ ጊዜ የሚጠቀሱ ምክንያት ናቸው። የቤት እንስሶች የፀጉር ብናኝ፣ የአቧራ ብናኞች፣ የአበባ ብናኝ፣ ሽቶ ወይንም ዶድራንት እንዲሁም የሲጋራ ጭስ በብዛት የታወቁ ብዙ ሰዎች ላይ አስም የሚቀሰቅሱ ነገሮች ናቸው። አንዳንድ ምግቦች እንደ እንቁላል፣ የላም ወተትና ኦቾሎኒ የመሳሰሉት በአንዳንድ ሰዎች ላይ አስም የሚቀሰቅሱ ሲሆን ጭንቀት እንዲሁም የጨጓራ በሽታ መነሳት ጥቂት ሰዎች ላይ አስም ሲቀሰቅሱ ከሚታዩ ምክንያቶች ውስጥ ይጠቀሳሉ። አንዳንድ መድኃኒቶች አስም ቀስቃሽና የሚያባብሱ ስለሆኑ የተጓዳኝ በሽታ ያላቸው የአስም በሽተኞች ከባለሙያ ጋር ስለሚወስዷቸው መድኃኒቶች መነጋገር ያስፈልጋል። በአብዛኛው የአስም በሽተኞች ማንኛውንም አይነት የስፖርታዊ እንቅስቃሴ መሳተፍ የሚችሉ ሲሆን የሰውነት እንቅስቃሴ ማድረግ የሳንባ ጤንነታቸውን ለመጠበቅና ለማሻሻል ይረዳቸዋል። እንቅስቃሴ በሚያደርጉበት ጊዜ አስሙ የሚነሳ ከሆነ የተለያዩ ቅድመ ጥንቃቄዎችን ማድረግ እንዲሁም ከባለሙያ ጋር በመመካከር ለአስም በሽተኞች ተመራጭ የሚባሉ እንቅስቃሴዎች ማድረግ ያስፈልጋል። ዋና መዋኘት ተመራጭ ሲሆን የእግር ጉዞ ማድረግ እና ለመዝናናት ባይስክል መንዳት ጥሩ የሚባሉ የአስም በሽተኞችን የሚረዱ እንቅስቃሴዎች ናቸው። የአስም በሽታን ሊያድን የሚችል ምንም አይነት ምግብ ባይኖርም በቫይታሚን እና በተለያዩ አንቲኦክሲዳንት የበለጸጉ ምግቦችን በአስም በሽተኞች የምግብ ዝርዝር ማካተት የተሻለ አስሙን ለመቆጣጠርና የህመሙን ክብደት ለመቀነስ ያግዛል ተብሎ ይታሰባል። ከነዚህም ውስጥ አቮካዶ፣ አፕል፣ ሙዝ እና ሎሚ ጥሩ ጠቀሜታ ያላቸው ሲሆን ተልባ፣ ቲማቲም እና ሌሎች አትክልቶች የተወሰነ ጠቀሜታ ይኖራቸዋል ተብሎ ይታሰባል። በተጨማሪም አሳ መመገብ ጥሩ አስምን የመከላከል አቅም ይሰጣል። የመተንፈሻ መሳሪያ ወይንም ሳልቡታመል ፐርፊነር ለሁሉም የአስም በሽተኞች የሚሰጥ መድኃኒት ሲሆን አወሳሰዱን መማርና በትክክል መተግበር አስፈላጊ ነው። ይህም በሽታው ተባብሶ በሆስፒታል ተኝተው ከመታከምና የመድኃኒቱን በብዛት በመጠቀም ከሚመጣ የጎንዮሽ ጉዳት ራሳቸውን እንዲጠብቁ ይረዳቸዋል። የመድኃኒት አወሳሰድ ቴክኒክ ቅደም ተከተል እንደሚከተለው ነው። የመተንፈሻ መሳሪያውን አፍ ማስገቢያ ጫፍ መክፈት። ከከፈትን በኋላ ሁልጊዜ መነቅነቅ ያስፈልጋል። ይህም መድኃኒቱ ከሚረጨው ጋዝ ጋር በደንብ እንዲቀላቀል ይረዳል። መሳሪያውን መያዝ ያለብን በአውራ ጣታችን ከታች እንዲሁም በጠቋሚ ጣት ከላይ በማድረግ ነው። ቀና ብለን በትክክል መቀመጥ ወይንም መቆም። ትንሽ ራስን ወደ ኋላ ዘንበል በማድረግ አፍን ከፍቶ ወደ ውጭ አየር በማስወጣት መተንፈስ። መሳሪያውን በከንፈራችን በመያዝ ወደ ውስጥ እየተነፈስን አንድ ፑሽ እንሰጣለን። ትንፋሽን ያዝ በማድረግ የቻልነውን ያህል ጊዜ እንቆያለን። ከ5 እስከ 10 ሰከንድ ቢሆን ይመረጣል። ቀስ አድርገን አፋችን ከፍተን ወደ ውጭ እንተነፍሳለን። ይህን ካደረግን በኋላ ከ20 እስከ 30 ሰከንድ በመቆየት መድገም ካስፈለገ እንደ ባለሙያው ትዕዛዝ በአሁኑ ቅደም ተከተል መሰረት መድገም። ይህንንም በተከታታይ በየ20 ደቂቃው 3 ጊዜ ማድረግ። ከዛ በመቀጠል እንደ አስፈላጊነቱ በየ1 ሰዓት ልዩነቱ 3 ጊዜ ተደርጎ ከተወሰደ በኋላ ይቆማል። ከዚህ በላይ ለመውሰድ ባለሙያ ማማከር ይኖርባቸዋል። የመተንፈሻ መድኃኒት መሳሪያ የሚጠቀሙ አንዳንድ ሰዎች የአፍና የጉሮሮ ድርቀት እንዲሁም የደረት ማቃጠል ሊያጋጥማቸው ይችላል። ነገር ግን ብዙ ጊዜ በደንብ ውሃ በመጠጣት የሚቀንስ ሲሆን የጥርስ መበላሸት ሌላው ብዙ ጊዜ የሚያጋጥም ችግር ነው። ሁሌም መድኃኒቱን ከወሰዱ በኋላ አፋቸውን በውሃ መግመጥና እንዲሁም ከተቻለ ጥርሳቸውን እንዲቦርሹ ይመከራል። የአስም በሽታ እየተባባሰ እንደመጣና የሕክምና ክትትል እንደሚያስፈልግ የሚያመላክቱና የባለሙያ ድጋፍ በቅርበት እንዲከታተሉ የሚያሳስቡ ምልክቶች አሉ። ከነዚህም ውስጥ በአጭር ጊዜ ውስጥ በተደጋጋሚ የአስም ህመም የሚነሳ ከሆነ በፍጥነት ለማስታገስ የሚወሰዱ መድኃኒቶችን ቶሎ መጨረስ፣
መድኃኒት በትክክል እየወሰዱ ለውጥ አለማግኘት እንዲሁም በአስም ምክንያት የዕለት ከዕለት እንቅስቃሴያቸውን ለመተግበር መቸገር ይጠቀሳሉ። መድኃኒት በአግባቡ በመውሰድ እንዲሁም የአስም ቀስቃሽ ነገሮችን ለይቶ ማወቅና ማስወገድ ከተቻለ የአስም በሽተኞች እንደማንኛውም ሰው ጥሩና የተሻለ ህይወት መኖር ይችላሉ።